ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል መላኩ ጠብቆን ከጠላት ድነናል። ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቼ ስዩማን እግዚአብሔር ካህናት፣ ወንድሞቼ ላይካን ምስጢር ዲያቆናት፣ እግዚአብሔር በመለኮታዊ አጠራሩ በሚያስደንቀው ፍቅሩ በዚህች በታላቂቷ ስፍራ የሰበሰባችሁ የቤተ ክርስቲያኒቷ ጌጦች አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት በአጠቃላይ የእግዚአብሔር ቤተሰቦች እንደምን አረፈዳችሁ፣ እንደምን ቆያችሁ። አምላካችን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ እንደ እግዚአብሔር ቸርነት እግዚአብሔር ፈቅዶ ለዚህች ዕለት በቀናችን ላይ ቀን ጨምሮ በእድሜያችን ላይ እድሜ ሰጥቶ እግዚአብሔር እንድንኖር አድርጎ ይህችን ዕለት ባርኮ የሰጠን አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። ዛሬም ሆነ ኋላ የሚኖሩትን የሚያኖር የሚያልፉትን የሚያሳልፍ በዚህ ጊዜ ተገኘ ተብሎ ጊዜ የማይነገርለት የአባቶቻችን አምላክ ልዑለ ባሕርይ ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ የምንማማርበት የምንነጋገርበት ወቅቱ የሕማማት ወቅት እንደመሆኑ ያለንበት የምህላ የጌታን ስቃዩን መከራውን የምናስብበት ዕለት ነው። በተለይ በዚህ ቀን ደግሞ ዛሬ የምንነጋገረው ስለ ስቅለተ ክርስቶስ ነው። ዕለተ ስቅለትን ወይም ዕለተ ዓርብን ስለሱ እንነጋገራለን። እግዚአብሔር መንፈስ ቅዱስ እንዲያስተምረን እንዲመክረን ለእኔ ለምናገረው ምስጢሩን ጥበቡን ለእናንተ ለምትሰሙት ደግሞ አስተዋይ ልቦና እግዚአብሔር ለሁላችን እንዲያድለን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ዕለተ ስቅለትን ወይም ስቅለተ ክርስቶስን ስናስበው የክርስቶስ መሰቀል ቤተ ክርስቲያን በዚህ ዕለት በተለይ ደግሞ በዕለተ ዓርብ ቀኑ ዕለተ ዓርብ ነው። እቺን ቀን ቤተ ክርስቲያን በትኩረት ነው የምታስበው። ይህንን ቀን በተለይ የድህነት ቀን ተብላ ነው የምትጠራው። በዚች ቀን እርሱ መድኃኔዓለም ኢየሱስ ክርስቶስ ስለ ዓለም ሁሉ ቤዛ ሊሆን ራሱን ለእኛ ሲል አሳልፎ ሊሰጥ እነሆ በመስቀል ላይ እንደተሰቀለ ስቃዩን መከራውን የምናስብበት ወቅት ነው። እንግዲህ በዚህ ቀን የእግዚአብሔር ልጆች ይሄ ቀን ልዩ ነው። ለክርስቲያን ለሚያምን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ይችን ቀን ደስ በሚል ሁኔታ በእውነት ቤተ ክርስቲያናችን ስርዓት ሰርታ እየሰገድን እየጾምን እየደከምን ዋጋ የተከፈለልንን መድኃኔዓለም ኢየሱስ ክርስቶስ የምናስብበት ታላቅ ቀን ነው። አዎ የእግዚአብሔር ልጆች ይቺ ቀን የስብራታችን የተጠገነበት ነው። በደም የታተምንበት ሰላም ያገኘንበት ቀን ነው። የፍቅር መጨረሻ መግለጫ የታየበት ቀን ነው። ይቺ ቀን ለእኛ ለምናምን እጅግ የምንወዳት ነው። አባቶቻችን በረከታቸው ይደርብንና ይችን ቀን በሰባቱ አጽዋማት አንዱ የድህነት ጾም ተብሎ የሚነገረው ዕለተ ረቡዕና ዕለተ ዓርብ ነው። ይሄንን ቀን ሁል ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሆነ ይችን ቀን ይጾማታል። ይችን ቀን የጌታን ቀን ያስባል። ለዚህ ነው የእግዚአብሔር ልጆች ይሄ ቀን ቅዱስ ዮሐንስ አፈወርቅ ስለ ጌታ መድኃኔዓለም ኢየሱስ ክርስቶስ ፍቅር ሳቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት ይላል። ፍቅር ኃያል አምላክን ከዙፋኑ ሳበው እስከ ሞት አደረሰው ይላል። እስከ ሞት ያደረሰው የሁላችን አባት መድኃኔዓለም ኢየሱስ ክርስቶስ ሲቅበዘበዝ የነበረውን የሰው ልጅ
ከመቅበዝበዝ ሰላሙን ረፍቱን ሊሰጠው እርሱ መድኃኔዓለም ኢየሱስ ክርስቶስ ወደዚህ ምድር መጥቷልና በመዋዕለ ሥጋዌው በዚህ ምድር እነሆ ተመላልሶ ቀኑ በደረሰ ሰዓት ላይ እርሱ ግን እንዳለው ነቢየ እግዚአብሔር ኢሳይያስ በትንቢቱ ምዕራፍ 53 ከቁጥር 5 ላይ እርሱ ግን 3 ከቁጥር 16 ላይ እንዲህ ብሎ ተናግሯል። በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ዓለሙን እንዲወዷልና ነው የሚለው። እግዚአብሔር ወደደን ያለምንም ነገር እርሱ ሁላችንንም የሰው ልጅን ወደደ። መከራ ሊቀበልልን እሱ ስለኛ ተሰደደ። እርሱ ስለኛ መከራ ተቀበለ። ፍጹም ሰላም ሊሰጠን የሚችል በዚህ ምድር ላይ ማንም አይችልም። እውነት ነው፣ የብዙ ነቢያት ደም ፈሷል። ነገር ግን የሰው ልጅን ሊያሳርፍ አልቻለም። ታላቁ ቅዱስ ዮሐንስ አፈወርቅ እንዳለው ከጻድቁ በቅዳሴው ጊዜ ከጻድቁ ከአቤል ደም ጀምሮ እስከ በራኪው ልጅ እስከ ዘካርያስ ደም ድረስ የፈሰሰው የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ ነው መድኃኒት ቤዛ አድርጎ ልጁን ላከልን ነው የሚለው። አዎ የእግዚአብሔር ልጆች ልጁን ላከልን። ከዚህ በላይ ስጦታ የለም። ክርስቲያን የሆነ የሚያምን ዛሬ ይህችን ቀን ለእኛ ትልቅ ቀን ነች። የእረፍታችን ቀን ነው። በደም የታተምንበት ቀን ነው። ዋጋ ስለ ሁላችን የተከፈለበት ቀን ነው። ስለዚህ የሚያምን ክርስቲያን ይህንን ቀን በስፋት የሐዘን ቀን ነው ይሉታል ሊቃውንት። የሐዘን ቀን ነው። ስለዚህ የምናዝንበት ቀን ነው። ሐዘናችን እርሱ እኛ መገረፍ ሲገባን እርሱ ስለ እኛ ተገረፈ። እኛ መዋረድ ሲገባን የተዋረድነውን እኛን ከፍ ሊያደርገን እኛን ሊያከብረን እርሱ ስለ ሁላችን ተዋረደ። አዎ የእግዚአብሔር ልጆች የእርሱ ውርደት ለእኛ ክብር ሆኖናል። የእሱ መገረፍ የእሱ መከራ መቀበል እኛ ነፃ እንድንሆን አድርጎናል። የእግዚአብሔር ልጆች በሞት በጨለማ የነበርነውን ወደሚደንቀው ብርሃን እግዚአብሔር ሊመልሰን እርሱ ልጁን ሰጠን። የእግዚአብሔር ልጆች ለዚህ ነው አዎ ይችን ቀን እናከብራታለን። ይችን ቀን በተለየ እናያታለን። የእግዚአብሔር ልጆች ለዚህ ነው ማቴዎስ ወንጌል ምዕራፍ 27 ከቁጥር 2 ላይ ብናይ ሊቀ ካህናት ኢየሱስን ወደ ፍርድ አደባባይ ሊያወጡት ለጲላጦስ አሳልፈው ይሰጡት ዘንድ እንዲሁ በፍርድ አደባባይ አቆሙት። የሁላችን አባት እሱ ፈራጅ ሆኖ ተፈረደበት። ያለምንም ጥፋት ያለምንም በደል ዋጋ ሊከፍልልን እርሱ እነሆ በአደባባይ ስለ ሁላችንም ቆመ። ትንቢቱ ይፈጸም ዘንድ ጲላጦስ በ3 ሰዓት ይሰቅሉት ዘንድ ትእዛዝ ሰጠ። አዎ የሁላችን ጌታ ፈራጅ ሆኖ ጌታ ሁሉ የእርሱ የሆነው ጌታ ተፈረደበት። በመስቀል ላይ እርሱ መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው ወደ ቀራንዮ ወደሚባለው ቦታ ወጣ ነው የሚለው ዮሐንስ ወንጌል ምዕራፍ 19 ከቁጥር 17 ላይ ብንመለከት ይህንን ሰፊ ታሪክ እናገኛለን። የተከፈለልን ዋጋ እንመለከታለን። እግዚአብሔር ልጆች ከ6 ሰዓት ጀምሮ እስከ 9 ሰዓት ላይ ያለው ቀን አዎ የእግዚአብሔር ልጆች ቀትርም በሆነ ጊዜ ነው የሚለው ቃሉ። ፀሐይ ጨለመ፣ ምድር ሁሉ እስከ 9 ሰዓት ጨለማ ነበር ነው የሚለው። አዎ የእግዚአብሔር ልጆች አምላኳ ፈጣሪዋ እርሱ በቀራንዮ በጥፊ መታው፣ ሰው አንገላታው፣ ሰው ተፋበት፣ ሰው አዋረደው። ሰው ያውን ሁሉ ለሰው ብሎ የመጣው ጌታ ሰው ሆኖ የመጣው ጌታ በሰው እጅ መከራ ተቀበለ። ስለ ሰው ልጅ ሲል በሰው እጅ ዋጋ ተቀበለ። እግዚአብሔር ልጆች አዎ ሁላችንም ዛሬ ይህንን ቀን እንዴት እናስበዋለን? አዎ ይህንን ቀን የሚያምን ክርስቲያን የሆነ አማኝ የሆነ በተለይ ኦርቶዶክሳውያን እግዚአብሔር ልጆች ሁሉ ጊዜ
ቤተ ክርስቲያን ይህንን ቀን ታስባለች። ትኩስ የሆነውን ስጋውን ቆርሳ ደሙን የፈሰሰውን ደሙን ሁል ጊዜ እነሆ ትሰጠናለች። እርሱ እንደተናገረው ስጋዬን ብሉ ደሜን ጠጡ እንዳለ አሁንም ስጋውን በልተን ደሙን ጠጥተን ክብሩን እንድንወርስ የእርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር ልጆች እነሆ ጌታ በተሰቀለ ሰዓት ላይ አንድ ሰው እናስተውላለን። ያ ፈያታዊ ዘየማን የሆነው ያ ወንበዴ በቀኝ የተሰቀለው እናስባለን። የሚደንቅ ሰው ነው። በመጨረሻው ሰዓት መድኃኒቱን የተመለከተ ክርስቶስን ያየ የገባው አምላክነቱን የተረዳ በዛን ሰዓት ላይ ነበር። ክርስቲያኖች መስቀል ላይ ሆኖ በቀኙ የተሰቀለው ሁለት ወንበዴዎች፣ በወንበዴዎች መካከል ንጹሕ ባሕርይ ኢየሱስ ክርስቶስ ተሰቀለ። ያ ወንበዴ ግን በቀኝ የተሰቀለው እነዛን ተአምራት ባየ ጊዜ ወዲያውኑ አምላክ መሆኑን ተረዳ። የምጠይቅ ነገር ጌታ ሆይ መንግሥትህ በመጣች ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ያ ግን በግራ የተሰቀለው አሁንም እየሞተም መከራ ውስጥ ሆኖ ስቃይ ውስጥ ሆኖ ሞት ውስጥ ሆኖ እንኳን ንስሐ የማይገባ አምላኩን አጠገቡ ያለውን መድኃኒቱን እንኳን መመልከት የማይችል ሆነ። እግዚአብሔር ልጆች ዛሬ ስንቶቻችንን አሁንም ወደ ሞት አፋፍ እየሄድን አሁንም ስቃይ ውስጥ ሆነን ክርስቶስን መመልከት ያልቻልን አምላካችንን ማየት ያልቻልን አሁንም የምንሳደድ ብዙ ነን፣ የምናጉረመርም ብዙ ነን። እግዚአብሔር ልጆች ያ ፈያታዊ ዘየማን ግን እንዲህ አለ ወደ ልቡ ሲመለስ ተዘከረኒ እግዚኦ በውስተ መንግሥትከ አለ። በመንግሥት አስበኝ አለው። ያን ቃል ጌታ የልቡን መመለስ አይቶ እንዲህ አለው ዮም ትሄሉ ምስሌነ ውስተ ገነት አለው። ዛሬ ከእኔ ጋር በገነት ትኖራለህ አለ። ክብር ምስጋና ለእርሱ ይሁን። የደሙን ማኅተም ይዞ እግዚአብሔር ያ ወንበዴ ያ ስንት ሰው ያሳዘነ ያ ስንት ሰው የበደለ ሰው ባለቀ ሰዓት ላይ ንስሐ ገባ። አምላኩን አገኘ፣ ጌታውን አገኘ፣ መሐሪውን አገኘ፣ ፈውሱን አገኘ። እግዚአብሔር ልጆች ምንም መከራ ውስጥም ብንሆን የትኛው ውስጥም ብንሆን እርሱ ክርስቶስ ከኛ ጋር ከሆነ እርሱ ይቅር የሚል አምላክ ነው። እግዚአብሔር ልጆች ሁላችንን ይቅር ይበለን። ይቅር አለው እኛንም ይቅር እንዲለን መስቀሉን ሁሉ ጊዜ ማሰቢያ ሲናገር ተናገረን አንጨርሰውም። የእግዚአብሔር ልጆች ትንሽ ብንረዳ ቢገባን ብለን ነው። የእግዚአብሔር ልጆች በመስቀል ስር ስንቶቻችን ተገኝተናል። ያን ሁሉ ሲቸነክሩት፣ ደሙን ሲያፈሱት፣ በጥፊ ሲመቱት፣ ሲተፉበት፣ ያንን ሁሉ መከራ ሲያደርሱበት ማምላክ ወላዲተ አምላክ በዛ በመስቀል ስር ነበረች። እርሱም ደግሞ አልተዋትም። ዛሬም ብዙዎቻችን ስለ ድንግል ማርያም መናገር እናፍራለን፣ ስለ እናቱ ማውራት እናፍራለን። እሱ ግን ስለ እናቱ አላፈረም። መስቀል ላይ ሆኖ መከራ ውስጥ ሆኖ እግዚአብሔርተው ያንጓጥጡት ያፌዙበት ነበረ። የእግዚአብሔር ልጆች ኤልያስን ይጠራሉ። አንዱም ሮጦ ጌታ መድኃኔዓለም ኢየሱስ ክርስቶስ በታላቅ ድምፅ ተፈጸመ አለ። ተፈጸመ። ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለየ። የእግዚአብሔር ልጆች እሱ ስለ ሁላችን መከራ ተቀበለ። እሱ ስለ ሁላችን ቆሰለ። እሱ ስለ ሁላችን ደማ። ስለ ሁላችን በጎኑን በጦር ተወጋ። የእግዚአብሔር ልጆች ያ ወጊው እውነት ነው የማያይ ሰው ነበረ። ነገር ግን አይኑ በርቶለታል። ክብር ይግባውና እኛ ብንወጋ የእግዚአብሔር ልጆች ደማችን ፈውስ ያመጣል፣ እርግማን ያመጣል። ብዙ ሰዎች ደም ፈሷል፣ ለምድሪቷ እርግማን ያመጣል። እያየን ነው። ዛሬ በምድሪቷ ላይ ደም እየፈሰሰ ነው።
በረከት ያመጣል፣ እርግማን ነው የሚያመጣው። የክርስቶስ ደም ግን ለሁለት ጊዜ ነው። አባቶቻችን አሁንም ደግሜ እላለሁ በረከታቸው ይደርብን። በዓለም ላይ ያሉ ብዙ ሰዎች በጣም ብዙ ስለታወቁ ብዙ ነገር ጽፈውልናል። ብዙ ላይብረሪ፣ ብዙ መዛግብት ስለ ብዙ ታዋቂ ሰዎች ይጽፋሉ። አባቶቻችን ግን እነሆ በዚህ በሰሞነ ሕማማት ግብረ ሕማማቱን አውጥተው ብዙ ቅዱሳት መጽሐፍ ተዘርግተው ከኦሪት ዘፍጥረት ጀምሮ ብዙ መጽሐፍት ይነበባሉ። ነቢያት የተናገሩት ሰመክ የተቀበለው የሚቀበለው መከራ የደረሰበትን ነገር ይነበባል። እግዚአብሔር ልጆች ሁላችንም ከቤተ ክርስቲያን ሳንወጣ እየሰገድን እውነተኛ አምልኮት እያደረግን በጉልበታችን እየተንበረከክን እየተደፋን እየሰገድን ይችን ቀን እናስባታለን። ትንሽ ዋጋ በትንሹ እንድናውቃት ዋጋ የተከፈለን ነገር ክርስቲያን ሆኖ ይህንን የሚያስብ ሰው እሱ ከባድ ነው፣ ዋጋው አይገባውም። እግዚአብሔር ልጆች ስለዚህ ሁላችንም ይህንን ቀን እንድናስቡ አምላካችን እግዚአብሔር ሁላችንን የሚርዳን። የጌታችን መከራ ደግሞ ቅዳሜ ስዑር ተብላ ትጠራለች። እግዚአብሔር ልጆች በዚህ ዕለት እኛ የምናም ኦርቶዶክሳውያን ይችን ቀን እንደ ሐዋርያት አንበላም፣ እንጾማታለን። ለዚህ ነው የተሻረች ቅዳሜ ይሏታል አባቶቻችን። ይሄ ለምንድን ነው ተብሎ ሲጠየቅ እቺ ቅዳሜ ጌታ ያረፈባት ቀን በመቃብር ሳለ እንዴት እኛ እንበላለን እኛ እንዴት እንጠጣለን ብለው ሐዋርያት አልበሉም። ስለዚህ እኛም የነሱን ፈለግ በመከተል እኛም ይችን ቀን እንጾማታለን፣ እናከፍላለን። የእግዚአብሔር ልጆች እንደ ሐዋርያት መነሳቱን እንጠብቃለን፣ እስከ ትንሣኤ ድረስ እንቆያለን። እግዚአብሔር የበረታ ሰዎች ለዚህ ነው አባቶቻችንን ገብረ ሰላም በመስቀሉ ትንሣኤዋ ጋር እያሉ እነሆ ጌታን በመስቀሉ ሰላም እንደሰጠን አዋጁን እያወጁ ትንሣኤውን እንደተገለጠልን እነሆ ቄጤማ ይዘው በየቦታው በየቤቱ እየዞሩ ይህንን ታላቅ አዋጅ ያውጃሉ። በክርስቶስ ያ ሰላም ያልነበረው ሰላም ያጣውን ሰው አሁን በክርስቶስ ሰላም ሆኗል። ምድሪቷ ተረጋግታለች፣ ዋጋ ተከፍሎላታል። በክርስቶስ ሰላም መጥቷል፣ ደስ ይበላችሁ ተብሎ ይሄ ይነገራል። ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሁሉ ይህንን ታላቅ ብስራት አንገታችን ላይ ራሳችን ላይ አስረን እንዞራለን፣ እንመሰክራለን። የእግዚአብሔር ልጆች ይሄ ሁላችሁ እንደምታውቁት በኖህ ጊዜ የተደረገ ታሪክ ነው። ምሳሌው ከዛ ነው። በኖህ ዘመን ያ የጥፋት ዘመን ሕዝቡ በጠፋ ሰዓት ላይ ኖህ ቤተሰቡን ይዞ በዛ መርከብ ውስጥ ሳለ ሰላም መስፈኑን ለማወቅ የዋህ የሆነችውን እርግብ ልኮ እነሆ እሷም ደግሞ ሰላም መስፈኑን እነሆ ለምለም ቄጤማ ይዛ መታ እንደነገረችው እንዳበሰረችው ሰላም ሆኑ። እኛም ደግሞ በክርስቶስ ሰላም መስፈኑን ይህንን የምንመሰክርበት ቀን ስለሆነ ለምለም ቅዳሜ ይሉታል አባቶቻችን። ስለዚህ ሁላችንም እግዚአብሔር ፍቃዱ ሆኖ ለብርሃነ ትንሣኤው እግዚአብሔር እንዲያደርሰን የእርሱ ቅዱስ ፈቃዱ ይሁንልን። አምላካችን እግዚአብሔር ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ሁላችንንም በንስሐ ተመላልሰን ሞቱን መከራውን እያሰብን ሁል ጊዜ ሳንጠፋ ከመስቀሉ እግር ስር ከቤተ ክርስቲያን እግር ስር ሳንለይ እንድንኖር እግዚአብሔር ሁላችንን የሚርዳን። የእናታችን የቅድስት ድንግል ማርያም አማላጅነት የልጇ ቸርነት ከሁላችን ጋር ይሁን። ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል። መላኩ ጠብቆን ከጠላት ድነናል።